የተቀየመች ለምን አንተ ብዙ ችግር ያለብህ ብዙ ነገር ያለብህ ለምን ጊፍት ትሰጣለህ ነው። ይሄ ነው ጊፍት በሰጠበት ምክንያት ልንገርሽ። አይ ደግሞ ይኸውልሽ እኔ የተቸገርኩት አዳምጪ አይደለም አውቃለሁ። ላይክ ይሄን ብትለኝ ልጨርስልህ። ቤታ የጠላች ለአንተ ጥላቻ ኑሯት አይደለም። አንተ ወንድሟ ነህ። ቤታ ናት፣ ጀግና ናት። በቃ ቲክታክ በቃ የተቆጣጠሩ ጀግና ናት እሷ። ለአንተ የጠላች ኩማ ችግር ላይ ነው። አይ ነው ችግር ላይ ነው። አንተ ችግር ላይ ያለ ለምንድን ነው ጊፍት ሄደህ የምትሰጠው? ይኸውልሽ ልንገርሽ፣ ይኸውልሽ እኔ ምን ብዬ እንደምነግርሽ አላውቅም። ቤታ በጣም በብዙ ነገር ላይክ ሞራል ሆናልኝ፣ ላይክ አግዘኛለች። ሰው ነው ላይክ ምንም በቃ ሁሉም ሰው ከቤታም ጀምሮ ሁሉም ትንሹም ትልቁም በምችለው አይዞን ኩማ በምለው አግዞኝ ነበር። ያገዙኝ ደግሞ ያለኝን ሰው ደግሞ ብዙ ጊዜ ምን እንደሆነ ታውቂያለሽ? እዛ ስር ቁጭ ብዬ እሱ እየተጫወተን ዝም ማለት አልችልም። ገባሽ? አሁን ደግሞ ስራ ጀምሬያለሁ፣ እግዚአብሔር ይመስገን። ገባሽ? እየሰራ ነው እና የሆነ ካገኘው ጊፍት ለሁሉም ሰው እየሰጠው ነው። እኔ ደግሞ ላይክ ስለሰጡኝ ምናምን ተመልሶ ምናምን የሆነ ነገር ምሉኝ ይመስለኛል። ገባሽ? እሷ ደግሞ እንደዛ አልመሰላትማ። አሳውቃት ስራ እየሰራሁ ነው በላት፣ አማክራት። እንዳማከርካት መጀመሪያ አማክራት እና በምን ልናወራ እንችላለን? ቆይ እንዳትወጪ ከወጣሽ እወጣለሁ። ለምን እንደምትወጪው በሰው ዘንድ ወንድ ስለሆንክ ወንድ እንደዚህ እያደረገች ነው ምናምን እንዳትባል ማለት ነው። እንደዚህ ስራ እንደጀመርክ ምናምን ሁሉ ሰው ማወቅ አለበት። ገባ? እቺ ልጅ ለአንተ ብላ ብዙ ነገር ሆናለች፣ ተሰድባለች። እቺ ልጅ ቤታ ማለት በጣም ተሰድባለች። ቆይ ልጨርስልህ። አንተ ኩማና ዋላ ኩኩምባ እንደዚህ ቋላ አረገ። ስማ አዳምጠኝ። እቺ ልጅ ማለት ነው እቺ ልጅ ለአንተ ብዙ ነገር ሆናለች። በአንተ ተሰድባለች። በአንተ ብዙ ነገር ኦሮሞም፣ አማራም፣ ትግሬም ምናምን ሰድቧል። ሁሉ ብሔር ሰድቧል። አንቺ ጋላም፣ አንቺ ቁልቋላምም፣ አንቺ ቆምጤም ብሏታል። ልንገርህ ቤታ ማለት አለብ ቤታ ለእኔ አይዘዌ ማንም ቢሰድባት እኔ በልቤ ናት። እኔ ልናገር ማለት ነው እስከዛሬ እኔ አሁን ለምሳሌ ብዙዎቹ በዛ ሰዓት አሁን ስላለፈ ወሬው ልናገር። ብዙዎቹን በዛ ሰዓት የመሰላቸው እኔ ከኔ ጋር የተጣላው ሰዎች ጋር ስለሄድክ እኔ የቦለኩን የመሰላቸው አይደል? ያ ደግሞ እንዳልሆነ ኩማ ታውቃለህ። ያ ድራማ ከመፈጠሩ በፊት ሽቶ ገለመኔ ከመወራቱ በፊት ነው አይደለ? እኔ እናንተ ብሎክ ተደራረግ ነው። ከዛ በፊት ብሎክ ያደረኩበትን ምክንያት ልንገራችሁ ጋይስ። አሁን ኩማ እዛ ጋር መጥቶ እንደዚህ ከበደኝ ምናምን ብሎ ሲናገር ኦኬ እሺ ታውቃለህ ያልተሰደብኩ የለም እስካሁን ነው ድረስ የሆነ ሰው ምሳሌ ራሱ መስጫ እያደረጉ የሆነ ካቻ የሚባል ልጅ አለ። በሱ ለኩማ ረድታ እያቸዋለ ካቻቸው ኦሮሞ ናት ለራሷ ዘር ሲሆን እሻለች ለካቻ ሲሆን እንዲያለ እያሉ እስካሁን ድረስ ይሰድቡናል። በየቤታቸው እየለጠፉ እየተሰደብን ዲቦራንም በዛ ልክ እየሰድቧት ምናምን። እኔ ታዬ ለማንም ሰው እርዳታ ከዛች ልጅ ወዲህ ምንም አይነት እርዳታ ሰው ቢለኝ አረዳም። የራሴን ግን የአቅሜን በምችለው አቅሜ አግዛለሁ። ከዛ በተረፈ ግን ማንንም ሰው እኔ እርዳታ ውስጥ አልሳተፍም ስል አንተ ሆንክብኝ። አንደኛ ብሔራችን አይገናኝም። ታውቀዋለህ ያለውን ጫና ላይ ታውቃለህ ያለውን ስድብም ጠንቀጣቃለህ ቲክቶክ ላይ የሚፈጠረውን ነገር እንደዛ ሆኖ ያ ሁሉ ነገር ሆነ። ብዙም ነገር አልተሰባሰበለትም። ትንሽዬ ነው የተሰባሰበለት። ያ የተሰባሰበለትን ትንሽዬ ገንዘብ ግን ጥቅም ላይ ካልዋለው ለምን ፊቱን ያስመታል? ገብቷችኋል? ለምን ሰው ልጅን ገንዘብ ወጥቶ መጠየቅ በጣም መሳቀቅ ነው። ለወደፊት ቢቻል ኖሮ ጓደኞችህ ግሩፕ ገር ተከፍቶ እኛ የሚያውቁን ምናምን ሰዎች በውስጥ እየመጣ የተጻፈ እንደዚህ ዝም ብሎ ተሰብስቦልህ ቢሆን ትልቅ ነገር ነበር። ግን ወጥተህ አሁን ሰው ሲጣላ ምን ሲል በዛች ደካማ ጎን እንደሚይዝ ታውቃለህ። አደባባይ ላይ ወጥተሃል። እኛ ተሰድብ ምንም በማናውቀው ማለት ነው። ይሁላ ነገር ተፈጥሮ ግን አንተ የተሰጠህን ገንዘብ ቦታው ላይ ካላዋልክ ምንድነው ጥቅሙ ነው? ገባሽ አይደለ? ዜድ ሳየው ጋይስ እየሄደ እየዞራን በሳ ይሰጣል። ከዛ ራሴን ጠየቅኩትኝ ላይክ ውሸቱን ነው አጭበርብሮኝ ነው ዋሽቶኝ ነው ላይክ እኔ ሰው ስለምወድ ሰው ስለምቀበል ጓደኛ ስለምል ወንድሞቼ እህቶቼ ስለምል
ለቀኔ ላይ ነው የሚጫወቱብኝ ያልኩትኝ ገባሽ ዜድ እኔ ነው ወይ መጫከዛ ለዲቦራ እንትን አልኳትና ዲቦራ ተመልከች እኔ ምንም ክፉም ደግም አልልም ምንም አልጽፍለትም አልኩና ብሎክ ለምን የተሰበሰበለትን ገንዘብ ጥቅም ላይ ካላዋለ ምንድነው ጥቅም ያውቃሉ ኦሬዲ ጊፍት ብሰጣቸው ባሰጣቸው እነሱ ጊፍት ስላልሰጠኝ ብሎ የሚቀየም ሰው ካለ ደጅ አይደለ ዜድ በችግር ላይ ሆኖ አደባባይ ችግር ላይ ነኝ ብሎ ደግሞ በዛ ላይ ደግሞ ጊፍት አልሰጠኝም ብሎ የሚናደድበት ሰው ካለ ሰው አይማስበው ለኔ መጣ አንድ አበባ እንድትሰጠኝ አልፈልግም ታውቃለህ እኔ ባለፈው ዝም ብዬ እንትን ስል ያውርዳ ለሌላው ሲያወርድ ምን አባቱ ብዬ ዝም ብዬ የብስጭት ነው ያልኩት እንጂ እኔ አንድ አበባ እንድትሰጠኝ አልፈልግም ኩማ አንዲት አበባ ለምን አንተ የተሰጠን ገንዘብ ለምን $10 አትሆንም ለምን $1000 አትሆንም ያችን ዶላር መጠቀም አለብህ ብዬ ስላሰብኩኝ ነው በቃ ይሄን ያለ ነገር ኩማ ትክክል ነሽ ላይክ አንቺ ያሰብሽው ትክክል ነው ላይክ እንደ ጓደኛና እንደ ወይ ደግሞ እንደ ቤተሰብ ስለምታስበኝ ነው ይሄንን አልሽ የሰው ልጅ ደግሞ እንደዛ አስቡ ገባሽ እንደዛ ስለኝ ባለፈው እኔ ብዙ ጊዜ ማለት እኔ ለማንም እንደማላዳላ ታውቂያለሽ ማዳላት ይሄና አሜቱ እንኳን ከሰው ጋር ቁጭ ብዬ ማማት እንደማልችል ታውቂያለሽ እኔ አሜት አልወድም የእውነት ነው የምልሽ እና እኔ በማላውቀው ላይክ በሌላ ነገር ብሎክ ያረግሽኝ መስሎኝ ነው እኔ ብሎክ ለምን አረግሽኝ ብዬ ጠየቅኩሽ ሁለተኛ ላይ ደግሞ በዛን ሰዓት ነው እኔ ስራ ላይክ በጊዜ አላገኘሁም እና የተቸገርኩት በዛን ሰዓት ነው አሁን ስራ አግኝቻለሁ እግዚአብሔር ይመስገን እየሰራ ነው አሁን የተሻለ አሪፍ ላይፍ እየኖርኩ ገባሽ ብሩን ደግሞ እኔ በዛን ሰዓት ነው ያስፈልገኝ በዛን ሰዓት የሚያስፈልገኝን ነገር አረኩኝ እንጂ እኔ ወይ ደግሞ በጣም ብዙ ዲቦራ መጀመሪያ ነው የነገርኳት እንዴ እና ይኸውልሽ ቤታ ምን እንደሆነ ታውቂያለሽ ብሩን አዳምጪኝ አይ ደግሞ በምችለው ማለት ነው ለሁሉም ሰው በመለስ ደስ ይለኛል ለምን እንደሆነ ታውቂያለሽ ብዙ ጊዜ ከሰው የምትቀበይ ብር ሴቭ ማይሆንልሽ አይቀመጥልሽ አይ ደግሞ አቆቁማ ያልኩህ እኮ እሱን ነው መልሰህ አንድ እንደርግ መልሰህ ገንዘብህን የምትረጫው ከሆነ ለምን እርዳታ ወጣክ ገንዘቡን መልሰህ የምትሰጣቸው ከሆነ ለምን ወጣክ አንድ ሰው ሰጠካል ለምን እንደወጣ ልንገርሽ ሶሻል ሚዲያ ላይ ሰው ብዙ ሰው ያገኛል ሶሻል ሚዲያ ላይ ያገኛል እኔ ላይ ብዙ ጊዜ ጊፍት ሰጥና ሰውንና ስረዳ ነው የምታውቂው ላይክ የሆነ ሰው ሲጠይቀኝ የሆነ ነገር ማድረግ እና ይሄንን አሁን 200-400 ሰው ቁጭ ብሎ የሚያይ የሆነ ላይክ ትንሽ ብር ቢሰጠኝ እኔ ለምን አፍራለሁ አፍሬ እንደዚህ ቁጭ ብዬ ያላፈርኩት እናትን እንደዚህ አድርጉ የእናታችሁ እንትን እንደዚህ ይሁን እያልኩ እየተሳደብ እነሱን ብጠይቅ ለምን አፍራለሁ ብዬ ነው ወጥቼ የጠየቁት በውስጥ በኩል እኮ በጣም ልጥጥ ሀብታም የተባሉ ጓደኞች አሉ ብጠይቃችሁ ሊሰጡኝ የሚችሉ ማለት ነው ከዚህ በላይ ስም ሊሰጡኝ ይችላሉ ወደፊት እኔ ደግሞ ላወራሁት መቼም አልሸማቀቅበትም ለምን ከዚህ በፊት ያደረኩት ለተሳድ ራሱ ያልተሸማቀቁ እኔ ደግሞ አግዙኝ ብዬ ስለተናገርኩ ልሸማቀቅ አልችልም ምንም አያሸማቅቀኝ ማንም ደግሞ ሊያሸማቅቀኝ አይችልም ለዛ እኔ ስለረዳሽኝ ስላገሽኝ ሰው ደግሞ እንድረዳኝ ስላረግሽ በጣም ነው የማመሰግንሽ አሁንም ማለት ነው ብሎካሽኝ አላረግሽኝም እኔ በጣም ነው የማከብርሽ በጣም ነው የምወድሽ ግን የሚያዘጋጋን ነገር አይደለም እኔ እንደ እህት አከብርሻለሁ ተከባብረን ሰላምታ ብንባባል አሪፍ ነው ብዬ ነው የማስበው እና የእግዚአብሔር ሰላምታ ነው ከኔ ጋር አምብሎ አታደርጊ እንደዚህ እንዳጋጣሚ ስንገናኝ አቁማ ቤታ ብንባባል አሪፍ ነው ገባሽ እኔ ከኔ ጋር ደግሞ እንደ ድሮ ተመልሰሽ እንድትጫወችም ብትጫወች ውስጥሽ ፈቅዶሽ ብትጫወች ደስ ይለኛል ግን ካልፈቀደልሽ ደግሞ አላስገድድሽም ለምን ፍላጎትሽን ነው እየተከታተልሽ ያለሽው እኔ ደግሞ ስሜትሽን ነው የምከተለው እንጂ ስሜትን እንድትከተይ አላስገድልሽም ገባሽ አከብርሻለሁ ወድሻለሁ ይሄንን ነው ልለው የምፈልገው አሁንም ለወደፊትም ለነገም ማለት ነው እኔ ሰው ሌላ ብዙ ነገር በኔ ስም ተሰጥቶሻል ተሰድበሻል የሌለሽን ስም ከኩማ ጋር ተገናኝተሽ ተማግጠሻል እንደዚህ እያሉሽ ምናምን ክብርሽን የሚያወሩ ብዙ ሰዎች አሉ እነሱ ደግሞ ላይክ የሆነ ኮንፊደንስ የሌሉ ሰዎች ናቸው ወጥቶ እንደዚህ ስለ አንቺ የሚያወሩ የሚችለው ላይክ አንቺን ያላዩ አሉባልታ የሚያወሩት ናቸው በውስጣችሁ ላይፍ የሌላችሁ ሰዎች ናቸው እንደዚህ ስለ ሰው ወጥቶ የሚያወሩት እና ቦታ አትስጫችሁ ላከበረሽ ሰው ለራስ ብዬ ነው እንጂ ላከበረሽ ሰው ደግሞ አሁንም እንደሞ ወንድም መክረሽ ማለት እኔ ጋር ምንም ቤታ እኔ ደግሞ ነገር ቤታ አንተ ፎሎ ብሎክ ኮንሹ እሺ አነሳዋለሁ ችግር የለውም ዜት በቃው እታባለ አንቺ ቤታ ባባትሽ ሞት አንቺ ወይኔ ባባትሽ ሞት
ግን ሁለተኛ በአባቴ አትበይ ዜድ። በአባትሽ ሞት ያው ፎሎ አድርጋት አንተ ደግሞ። እሺ አደርጋታለሁ። ማርያም ኩማዬ አባቴ ንግስቴ ወደ ቤቴ እንኳን በሰላም ተመለሽ። አበባ ላምጣላት። ቆየች ወጥቼ ይዤ ልምጣ። ጌታ አበባ ይዤ እመጣለሁ። ጠብቁ። ያላ ተለበል አበባ ይዘና አንቺ ዝም በይ። ይኸውላችሁ ልንገራችሁ፣ እኔ እኮ እየሰማሁሽ ነው። ኤርፖርት አለ እኔ እኮ በራሴ አይደለም ጋይስ የተቀየምኩት ወይ ከሰው ወይኔ አበባ የለም እዚህ አካባቢ። ኧረ ችግር የለውም። ከሰው ጋር ሄዶ ከሰው ጋር ሄዶ አሁን ሰዎች ብዙ ጊዜ በምን ወሰዱት መሰላችሁ? ከሰው ጋር ሄዶ ነው አይደለም። እኔ ተጣልተን እኮ እኔ ከጃለች እኮ በቃ ንግስት ነሽ አለች እኮ በቃ ልንገራቸው ላረግሽ እዛ በጥፊ እንዳልሽ ወይ ዛሬ ምንድን ነው የጠጣችብኝ ላይ እኔ አባት ምቀኛ አበባ ደርቋል። ቤታ ምንም ባላረገ በቃ ተሆና ተቀመጥ። ወይ አምላክ ና የታለ የደረቀ አበባ አንተ አንዲ ታረሙ ዛሬውን ስሚ፣ ስሟን እንዳታነሽብኝ ዜድ፣ ስሟን እንዳታነሽ። ወርድ ላይ ይቻላል ያልሽው እንዳታነሽ። እሺ ዜድ ግን አንዲቷ ምን አለች? ከሰው ጋር ስለተቀመጥኩኝ ብሎ ተደረኩኝ። ከዚህ በፊት እኮ ከዛ ሰው ጋር እኮ 8-9 ያው በቃ ያው ተቀበዩ። ለማንም የሰጠውን አበባ ነው እንዴ ሲተወልድ ግን የቤት ታጋሚ በቃ ላይ እንደዚህ ከተቀበለ እና አዘጋጅተን ቆራርጬ ነው ቆራርጬ እንደዚህ ይዤልሽ መጥቼ እንደዛ ትቀበኛለሽ። አንቺ ተነስተሽ አትቀበይ። ወይኔ 2% ነው ስልክ ዘዴ በጣም ነው አመሰግንሽ። ዘዴ ግን አይደኛ ሽማግሌ ነሽ እና ቤታ በጣም ነው ቤታ እኮ እኔ ቤታ ማለት ነው ምንጊዜም አሁን ቤታ ሰድብ መጥፎ ስድብ ነገ መብራን እማልጠላት ልጅ ብትኖር ቤታ ናት። መብራን እኔና ቤታ ዛሬ አይደለንም እኮ እንደዚህ ኤርፎን በገመድ ኤርፎን እንደዚህ ግድግዳ ተደግፌ ሳደባት አውቄ ነው። እንዳታረቅም ለዛው እንዳታረቅም ኮራርጊው ወዳለሁ በይ ባንቺ አንተ ነው አውጣ ወዳለሁ በይ ተደረገው አውጣ። አንተ ደግሞ ወዳለሁ ጭራሽ እንደዚህ አድርጌ ረዲ ምን አባ አንቺ ወዳለ ጠጋቤ ወዳለሁ ኩማዬ በይ አምናችሁ ላይክ እኔ ከብሎ ታህለ ችግር የለም። ስማኝ በቃ እሺ ኩማቻው እሺ ወዳለሁ በይ ኧረ እባክህ በእናትህ ቤት አልትልህ ደስ ይለኝ ወዳለሁ 3 ዓመት ይፈጅብኛል ከዚህ በኋላ። አረ ኖ ቤታ ወዳለሁ ኩማዬ ወንድሜ ወዳለሁ ወይ እስኪ አንተ ዝም በል ኩማዬ ወንድሜ ወዳለሁ ወይ ይሙት አልልም፣ ግን ያው ተታርቅ ያለ ፎሎ ተደራርገናል። በቃ እኔ እንዴ ሰብራለሁ ወዳለሁ ወይ መብራን እሰባለሁ እግዚአብሔር በአባቴ ማርያምን ሰብረዋል። ዜድ ቆይ ነው መጀመሪያ ላውራ። ዜድ መጀመሪያ ላውራ። ዛሬ ቅርባትና ነገ ትለኛለች። ኦኬ ዜድ ነይ ቆይ አንዴ ላናግርሽ። ነይ አንዴ ኖ ወዳለሁ ወይ እኮ አንዴ ነይ። ልታሳብደኝ ነው እንዴ? አንዴ ነይ። አንዴ ነይ። ወይኔ አባቴ ወይ ጮራ ይደረጋል። ዜድ እሺ እለዋለሁ። ነይ ቆይ ዜድ ነይ። እሺ ማርያምን ዜድ እያናደርሽኝ ነው። አንዴ ነይ። ማርያምን ሰው ተኝቷል። ዜድ አንዴ ነይ። አታሳብጅኝ። ዜድ እያና በእናትሽ ይዤሻለሁ። እረፍ። ያማታት እንዴ ቲክቶክ እያበድን ነው ወገን ተያይዘን ኩማ ወዳለሁ ብላለች ብላለች ባልኩኝ እንደዚህ ያለ ቲቪ ራሱ ታዩ የቲቪ ፈረደበት። ኧረ እንደው ያቺ እማማ ኢትዮጵያ ልጆችሽ በየበረሃው እንዲያባል። ኧረ ሰብስቢልኝ ልጆችሽን። ኧረ ልጆችሽን ሰብስቢልኝ። ያቺ ሀገር በየበረሃው እንዲያባል። እንደዚህ ያለ የት ላድርገው አላውቀውም። የት ላድርገው? ይሄ እንደዚህ ያለ ታዩ አትነካኪው። በቃ ወደኋላ ጠጋ አድርጊው። ወደኋላ ከፍ አድርጊሽ ጠጋ አድርጊው። ወይኔ ዜድ ይሄን ቪዲዮ እንዴት ላድርገው? ሻማዎቹ እንደዚህ
ቤታ የት ላድርጋት? አቅፈኝ እዛ ላይ አስቀምጩ። ዜድ አንተ ቋቋትያም እንደውም አልወድም በይው። ይሄ ቋቋትያም አልወድም በይው። ደግሞ አልወድም ደግሞ ልለው ስል ደግሞ ሰብረዋል ነው። የዚህ ቤት ነዋሪ ግን ምን ጉድ ናቸው። በቃ ውጣ። እሺ ኩማ ይመቻችሁ። እሺ ቻው። እሺ ዜድ እወድሻለሁ። እሺ ቻው። በቃ ውጣ። እሺ አልሰማችም። በቃ ውጣ። እወድሻለሁ። እሺ አባቴ ኩማዬ ወንድሜ ቤታዬ እወድሻለሁ። እኔ ወድ በቃ ቻው። ወይ አባቴ ሴ ቤታዬ እንኳን በቃ ማርያም የሚያሳዝን ልጅ ነው። አይ ይሄ ቲቪ